በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ያዊ መላክ ስሜ መላከ ገነት ቀሲስ እሸቱ ሌንጂሶ እባላለሁ። የዚህ ታሪካዊና ጥንታዊ ቦታ አስተዳዳሪ ነኝ። እንግዲህ ይህ ቦታ የሚገኘው በምስራቅ ሸዋ በሉሜ ወረዳ በብዮ ከተማ ውስጥ የሚገኝ ነው። ቦታው ቅዱስ በዓለ ወልድና ቅድስት ኪዳነ ምሕረት አብያተ ክርስቲያናት ተብሎ ይጠራል። ቦታው የሚገኘውም ደግሞ በዚሁ በቅርብ ቦታ ነው። ጥንታዊ የሆነ ቦታ ነው። አባቶቻችን በትልቅ ተጋድሎ ቦታውን ጠብቀው ያስረከቡን ጥንታዊ ቦታ ነው። የቦታውን እድሜ በምንናገርበት ሰዓት እንግዲህ አባቶቻችን በታሪክ መዝግበው በመጻሕፍት እንዳስቀመጡልን ከ400 ዓመት በላይ የሆነ ቦታ ነው ማለት ነው። ይሄ በዮዲት ጊዜ የነበረው በዮዲት ጉዲት ጊዜ የነበረ ቤተ ክርስቲያን ነው ተብሎ አባቶቻችን መዝግበው በስነ ስርዓቱ አስቀምጠውልናል ማለት ነውና ይሄንን እንግዲህ እኛም ከመጻሕፍቶቹ ከቅዱሳን መጻሕፍቶቹ በመነረዳው ልክ እንዲሁም ከቅዱሳት ስዕላት በመነረዳው ልክ ዓመተ ምሕረቶቹን በመናይበት ሰዓት በተጨባጭ አሁን ላይ ከ400 ዓመት በላይ መሆኑን ከብራና መጻሕፍቶቹ መገንዘብ ይቻላል። እንዲሁም ደግሞ በዚህ ቦታ ላይ በዚህ በቅድስት ኪዳነ ምሕረት ቤተክርስቲያን ውስጥ ያለችው ስዕል ሲታይ በ1898 ዓመተ ምህረት የዛሬ 120 ዓመት የነበረች ስዕሉ እንኳን የእመቤታችን ቅድስት ድንግል ማርያም ስዕል አድኖ አለ ማለት ነውና ስለዚህ ቦታው ካያያዙም እንደገና ከእጽዋቱም ከአሰራሩም ከብዙ ነገሮች በመናይበት ሰዓት ጥንታዊ መሆኑን እንረዳለን ማለት ነው። ከዛም ባሻገር ከመጻሕፍቶቹ እንደምንረዳው ደግሞ በጣም ረጅም ዓመት መሆኑን በዛ በዋሻው ቦታ ላይ ያለ አባቶቻችን ለክርስቲያኖች ጸረ ቤተክርስቲያንና ጸረ ቤተክርስቲያንና እንዲሁም የቤተክርስቲያን ተከታዮች ምዕመናንን በሚያጠቁበት ሰዓት አባቶቻችን ይሄንን ታቦት ላይ በሚጠቀሙበት ሰዓት ዋሻ ሰርተው ያንን በዛ በዋሻው ውስጥ እንደ ቤተ መቅደስ እዛ ውስጥ ሃይማኖታችን እንዲቀጥል ለማድረግ ችለዋል ማለት ነው። እና ከዛም በኋላ ነው እንዲሁም ያ መጥፎ ጊዜ በሚያልፍበት ሰዓት ደግሞ ወደዚህ በመውረድ ይሄንን ቤተክርስቲያን በመስራት እዚህ ቦታ ደግሞ ሲገለገል እንደነበረ ነው በታሪክ የምንረዳው። ሆኖም ግን ከዛ ከዋሻው ጋር ጀምሮ ይሄንን ቤተክርስቲያን ስናይ አሁን ደግሞ በእኛ እድሜም የተገነባውን ይሄንን የቅዱስ በዓለ ወልድን ቤተክርስቲያን ስናይ ከጥንት ጀምሮ የነበረ ቅርጻ ቅርጹ ያለው መጽሐፍ ቅዱስ ያለው ብራና መጽሐፍ በጣም ትልቅ ረጅም እድሜ እንዳለው እንገነዘባለን ማለት ነው። ይሄ ቤተክርስቲያን ደግሞ እንግዲህ
በቅርብ ጊዜ ውስጥ ባሉት ልጆቿ ያንን ታሪክ አባቶቻችን ሲናገሩ በነበረው ልክ ታሪኩ እዚህ ድረስ ደርሶ አሁን ላይ ደግሞ እግዚአብሔር ጊዜውና ሰዓቱ ደርሶ ያንን ዋሻ እንኳን ለምን አናየውም ለምን አንመለከተውም በማለት ደግሞ ወደዛ ቦታ ላይ በመሄድ በሚታይበት ሰዓት እግዚአብሔር ፈቃዱ ሆኖ ያ ዋሻ ተገልጾ ዛሬ ላይ አሁን ሁሉ ጊዜ በየወሩ በእመቤታችን በቅድስት ኪዳነ ምሕረት ወር በገባ በ16 ማለት ነው እሱ የዋሻው ጉብኝት ይደረጋል ማለት ነው። ከዛ ባሻገር እንግዲህ ይሄ ቦታ ትልቅ ቦታ መሆኑ በተለያየ መንገድ ማየት ይቻላል። በተለያየ መልኩ ማለት ነው። ዋሻዎች በዛ ቦታ ላይ አሁን እንኳን 7 ዋሻዎች እንዳሉ አባቶቻችን ከሚናገሩት ታሪክ መረዳት እንችላለን ማለት ነው። ለአሁኑ እንደ እግዚአብሔር መልካም ፈቃድ ዋነኛው ተሰርቶ በስነ ስርዓቱ እየተካሄደበት ይገኛል። ሁለተኛውም ተገኝቷል። ሶስተኛውም ደግሞ በሩ ተገኝቶ ያው ከጊዜውና ወይም ደግሞ ከአቅም እጥረት አንፃር ከበጀት አንፃር ያው እሱም ጊዜውን እየጠበቀ ይገኛል። ስለዚህ በዛ ልክ ቦታው የዛን ያክል ታሪክ ያለው ቦታ ነው ማለት ነው። እንግዲህ ቦታው የሚገኝበት ቦታ ደግሞ በጣም ለህብረተሰቡ ለመምጣትም ሆነ ለመጎብኘት ምቹ የሆነበት ቦታ ለምሳሌ ከአዲስ አበባ 66 ኪሎ ሜትር ብቻ ርቀት ያለው ከደብረ ዘይት 17 ኪሎ ሜትር ብቻ ርቀት ያለው በቅርብ ላይ ላለው ከተማ ደግሞ ለሞጆ 10 ኪሎ ሜትር ለአዳማ ለትላልቆቹ ከተማ እንኳን ለአዳማ ደግሞ 32 ኪሎ ሜትር ብቻ ርቀት ያለው ቦታ ነው። በእግር እንኳን አስፋልት ላይ ወርዶ የ10 ደቂቃ መንገድ እንኳን አጥቶንምና ስለዚህ ይሄ ቦታ በዚህ ቅርብ በሆነበት ቦታ ላይ ሆኖ እንኳን ይሄንን ትልቅ ታሪክ የአባቶቻችንን ትልቅ አሻራ ለማስቀመጥ ወይም ደግሞ ለመሳተፍ ሁሉም ሰው ምቹ የሆነበት ቦታ ነውና ሁላችሁም በዚህ በሀገር ውስጥም ያላችሁ ወይም ደግሞ በዚህ ዓለም ላይ ያላችሁ ሁላችሁ ህዝበ ክርስቲያን በዚህ ቦታ ላይ መታችሁ የበኩላችሁን ተሳትፎ እንድትሳተፉ በእግዚአብሔር ስም እናሳስባለን። ከዛ ባሻገር እንግዲህ ለዛው ለቦታው ልማት ደግሞ ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት በዚሁ ቦታ ላይ ዋሻው ተገኝቷል በተባለ ሰዓት እሳቸውም ሄጄ ማየት መቻል አለብኝ ብለው መተው በቦታው ላይ ተገኝተው በዛው በዋሻው ቦታ ላይ ደግሞ መቃኞ ቤተክርስቲያን እንዲጣል ህዳር 6 2018 ላይ የመሰረት ድንጋይ ጥለው ሄደዋል ማለት ነው። ይሄንንም እንግዲህ የመሰረት ድንጋዩንም አስጥለን መቃኞ ቤተክርስቲያን ለመስራት እንደገና የቀሩ ዋሻዎችንም ጭምር ደግሞ ፈልፍሎ ለማውጣት የተዘጉትን ለማስከፈት አቅም ይፈልጋልና ሁላችንም ተረባርበን ይሄንን የአባቶቻችንን ታሪክ ለማስቀጠል ለመጠበቅ እኛም የየራሳችንን ድርሻ እንድንወጣ በደብሩ የልማት ኮሚቴ በኩል አካውንት ተከፍቶ ነው ያለው ማለት ነው። የኢትዮጵያ ንግድ ባንክ 1071 38 99 651 ላይ ሁላችሁም ቅዱስ በዓለ ወልድና ቅድስት ኪዳነ ምሕረት አብያተ ክርስቲያናት የሚል የንግድ ባንክ አካውንት ተከፍቷል ማለት ነው። ስለዚህ ሁላችሁም የእግዚአብሔር ቤተሰቦች ሆናችሁ ይህ መልእክት የሚደርሳችሁ ሁላችሁም አነሰ በዛ ሳትሉ በቦታው ላይ የሚንቀሳቀሰውን የመንፈስ ቅዱስን ሥራ እናንተም ተሳታፊ እንድትሆኑ በዚሁ እናሳስባለን። እንግዲህ እነዛ ቅዱሳት መጻሕፍቶች የብራና መጻሕፍት እንደገና ጸናጽል እንዲሁም ደግሞ ቃጭል ሌሎችም የመስቀል ከዛ ከዋሻ ውስጥ የተገኙ ናቸው ማለት ነው። እንግዲህ እንዳየነው እነዛ የብራና መጻሕፍት ከዛ ውስጥ የወጡት ከዘመናት ብዛት የተነሳ ለመድከም ችለዋል ማለት ነው። አሁን ላይ ሙሉ ለሙሉ አገልግሎት ባይሰጡም ግን እንደ አባቶቻችን ታሪክና አሻራቸው በስነ ስርዓቱ ተቀምጦ ይገኛል ማለት ነው። ቃጭሎቹ እነዚህ ብረት ነክ የሆኑ ንዋያት ግን ሳይነኩ
ምንም ሳይሆኑ ከዛ ውስጥ ለመውጣት ችለዋል ማለት ነው። እነ መቆሚያ፣ ጸናጽል እንዲሁም ደግሞ ምንጣፍ፣ ሌሎችም ደግሞ እንደዛው ከዛ ውስጥ የተበላሹም አሉ፣ በስነ ስርዓቱ የወጡም አሉ። ግን ለአባቶቻችን መታሰቢያ ይሆን ዘንድ በስነ ስርዓቱ አሁን ተከብሮ በዚሁ በቤተ ክርስቲያናችን ይገኛል ማለት ነው። ከዛ ባሻገር እንግዲህ ቦታው ላይ በየወሩ በቅድስት ኪዳነ ምሕረት በ16 ወር በገባ በ16 ዋሻው ይጎበኛል። ስርዓቱ እዛ ቦታ ላይ ይከናወናል ማለት ነው። በ17 ደግሞ በዚሁ ቦታ ላይ በቤተ ክርስቲያን ዕቃ ቤት ውስጥ ገብቶ ባለው ንብ አማካኝነት ከዛው በሚቆረጠው ልክ የእስጢፋኖስ ማር በመባል ለመድኃኒትነት በቦታው ላይ ይሰጣል ማለት ነውና ሁላችሁም የዚህ በረከት ተሳታፊ እንድትሆኑ በእግዚአብሔር ስም እናሳስባለን። እግዚአብሔር ሀገራችንን ኢትዮጵያ ይባርክ። ወስብሐት ለእግዚአብሔር።